ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ፋይበር ነው። እንግዲህ በፋይበር የበለጸጉ ምግቦች ምን ናቸው? የፋይበር አይነተኛ ጠቀሜታዎችስ ምን ናቸው የሚለውን የምናይ ይሆናል። ከዚህም ጋር በተያያዘ ሁለት አይነት የፋይበር አይነቶች አሉ። እነዚህንም አንድ በአንድ የምናይ ይሆናል ማለት ነው። እንግዲህ ሁላችሁም ከዛ በፊት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ በብዙ ጤና ነክ ምክሮች ላይ ፋይበር የመመገብን ጠቀሜታ በተደጋጋሚ ሲነሳ ይታያል። እንግዲህ በዛሬው ጥንካሬያችን ላይ ይህንን ብዥታ ለመግለጽ እንሞክራለን። እንግዲህ በመጀመሪያም እንግዲህ ፋይበር ምንድነው ከሚለው ስንጀምር እንግዲህ የምግብ ፋይበር የሚባለው እንግዲህ ከምንመገበው እጽዋት ውስጥ ሰውነት ሊፈጨው እና ሊዋሃደን የማይችለው ክፍል ነው። እንግዲህ ፋይበር ስለማይፈጭ እንዳለ ሆኖ የስነ ልመት አካላቶችን እንደ ጨጓራ፣ ትልቁና ትንሹ አንጀትን በማለፍ ከሰጋራ ጋር የሚወጣ ይሆናል። እንግዲህ ሌሎች የምግብ አይነቶች እንደ ካርቦሃይድሬት፣ ስብ፣ ፕሮቲን ሰውነታችን ፈጭቶ ይዋሃደናል። እንግዲህ ፋይበር በሁለት ከፍለን ማየት እንችላለን። አንደኛውና የመጀመሪያው እንግዲህ የሚሟሟ የፋይበር አይነት ነው። እንግዲህ ይሄኛው የፋይበር አይነት ውሃ ውስጥ ሲሟሟ የሚዝለገለግ ይሆናል። እንግዲህ የደም ውስጥ ኮሌስትሮልን እና የስኳር መጠንን በመቀነስ ይታወቃል። የሚሟሟ ፋይበር እንግዲህ በኦትስ፣ ባቄላ፣ ፖም፣ ገብስና ካሮት ውስጥ የሚገኝ ይሆናል ማለት ነው። ሌላው እንግዲህ ሁለተኛው የፋይበር አይነት የማይሟሟ የፋይበር አይነት ይባላል። ሌላው ይህ የፋይበር አይነት እንግዲህ የማይሟሟ ነው። እንግዲህ ይህ አይነት ለምግብ መፈጨት ስርዓት ጠቃሚ ነው። እንግዲህ በውሃ ስለማይሟሟ የስነ ልመት አካላትን ማለፍ ስለሚችል የሰገራን መጠን የሚጨምር ይሆናል። ስለዚህ እንግዲህ በድርቀት ለሚሰቃዩ ሰዎች መፍትሄ ነው ማለት ነው። ሌላው እንግዲህ ይሄ የማይሟሟ የፋይበር አይነቶች ውስጥ እንግዲህ ያልተፈተገ እህል፣ ለውዝ፣ ጥራጥሬዎች፣ አትክልት እንደ ጥቅል ጎመን፣ ድንች፣ አረንጓዴ እሸት በማይሟሟ የፋይበር አይነቶች የበለጸጉ መሆኑን ማወቅ ይኖርባችኋል ማለት ነው። እንግዲህ ሁለቱ የፋይበር አይነቶች በምግቦች ውስጥ በተለያየ መጠን የሚገኙ ናል። እንግዲህ በመሆኑ የተለያዩ በፋይበር የበለጸጉ ምግቦችን መመገብ ጠቀሜታው በጣም ላቅ ያለ ነው። እንግዲህ ይሄም ጠቀሜቶች ምንድናቸው የሚሉን አንድ በአንድ ስናይ እንግዲህ የመጀመሪያው በፋይበር የበለጸጉ ምግቦችን መመገብ የሚሰጠው ጠቀሜታ እንግዲህ የአንጀትን እንቅስቃሴ ማስተካከሉ ነው። ሌላው የአንጀትን ጤንነት ለመጠበቅ ይረዳል። የደም ውስጥ ኮሌስትሮልንም መጠኑን የሚቀንስ ይሆናል። ከዚህም በተጨማሪ እዛው በደም ውስጥ ላይ የስኳር መጠንን የሚያስተካክል ይሆናል። እንዲሁም ጤናማ ክብደትን እንዲኖር ያደርጋል። ረጅም እድሜም ለመኖር የሚጠቅም ይሆናል ማለት ነው። እንግዲህ እነዚህ ዋነኞቹ በፋይበር የበለጸጉ ምግቦችን መመገብ የሚሰጠው ጠቀሜታ ነው ማለት ነው። ከዚህ በተጨማሪ እንግዲህ ፋይበር ከየት ይገኛል የሚለውን ስናይ እንግዲህ በቀላሉ የሚገኙ ነገር ግን የፋይበር ይዘታቸው ከፍተኛ የሆኑ ምግብ አይነቶች አሉ። ከነዚህ ውስጥም እንግዲህ ዋነኞቹ ፍራፍሬዎችና አትክልቶች ናቸው። እንግዲህ አብዛኛው ወይም ደግሞ ሁሉም ለማለት በሚቻል ሁኔታ ፍራፍሬዎችና አትክልቶች የፋይበር ምንጭ ናቸው ማለት ነው። እንግዲህ ከፍራፍሬ በተለይም አቮካዶና ሙዝ፣ አፕል እንዲሁም ፖም ዋነኞቹ የፋይበር ምንጮች ናቸው። ከነዚህ በተጨማሪ እንግዲህ ባቄላ፣ አተርና ሌሎች ጥራጥሬዎች ዋነኞች የፋይበር ምንጮች ናቸው። እንዲሁም ኦቾሎኒና ሌሎች ፍሬዎች የፋይበር ምንጮች ናቸው። በአጠቃላይ እንግዲህ ፋይበር እጅግ ጠቃሚ ቢሆንም ከመጠን በላይ ከተወሰደ የሆድ መነፋት፣ ቁርጠት እና ፈስ ሊያመጣ ይችላል። እንግዲህ የምትወስዱትን የፋይበር መጠን ቀስ በቀስ በሳምንታት ውስጥ መጨመር ይመከራል። በአንዴው ብዙ ከመጨመር ቀስ በቀስ መሆን ይኖርበታል ማለት ነው። እንዲህ ማድረግ እንግዲህ የስነ ልመት ስርዓት ውስጥ ያሉ ተፈጥሯዊ ጠቃሚ ባክቴሪያዎች እንዲኖሩ ያደርጋል። በተጨማሪም እንግዲህ ውሃ በደንብ መጠጣት እጅግ ጠቃሚ ነው።
በየቀኑ እንግዲህ ከ2 ሊትር እስከ 3 ሊትር ውሃ ያህል መጠጣት አስፈላጊ ነው። እንግዲህ ፋይበር ውሃ ሲያገኝ የተሻለ ይጠቅማል። ከዚህም ጋር ተያይዞ ሰገራን ለማለስለስና ለመጨመር የሚረዳ ይሆናል ማለት ነው። እንግዲህ ዋነኞቹ የፋይበር የበለጸጉ ምግቦች እና እንዲሁም ዋነኞቹ ጥቅሞቹ ይህንን ይመስላሉ። እንግዲህ ከዚህ ጋር ከተያያዘ ጥያቄ ካላችሁ ከታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ከዛም በተጨማሪ ሀሳብ አስተያየት መስጠት የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች መረጃዎች የመመለስ ይሆናል ማለት ነው። እስከዚያው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው